ፍቅር ሊሆን ይችላል። እና እንግዲህ እስኪ እኛም ይሄን ነገር አውቀን ሰው አስፈልጎ ከሆነ ተጠግተን ትሪት ለማድረግ እንሞክራለን። ወደ ሕክምናም ለመውሰድ እንሞክራለን። ከዚህ ከለፋነው ነገር አይበልጥም። ተረጋጊ። ለምንድን ነው አየሻ? እንዲመረጋጋ ስለማች እኮ ነው ያንቺን ማውራት ያልቻልኩት። ውድ ቤተሰቦች ስልክንም እያነሳሽ አይደለሽም። ጠዋት ትደውልልሽም የለሽም እንዴ? ጠዋት ቤት አሁን ራሱ ቤት ገብቼ ነበርኩ የለሽም ቤት እንዴ? ምን ሆነሽ ነው? ተቀርሻናል። መጨረሻ እባክህ አስረዳኝ ስናብለውን ባለ ሰላም ጤና ይስጥልኝ ውድ የፍሬቲ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ያ እንግዲህ ተመልሰን መጠናል በሌላ ቪዲዮ። እንዳያችሁን ባለፈው ገላንጉራ ነበርን። እንግዲህ ከገላንጉራ ቪዲዮአችንን እንዳያችሁት ትንሽ አስቸጋሪ ነገር ላይ ነበርን። አክሊሉን የሚመስሉ ብዙ ሰዎች አግኝተን ነበረ። ሰዎችን እየጠየቅን ነበረ። ባለሱቅም እንዲሁም ብቻ መንገድ ላይ ያገኘነውን ሁሉ አክሊሉ የሚባል ሰው እያልን እየጠየቅን ነበር። ምክንያቱም እኛ መጠየቅ የምንችለው እንደዚህ ስለሆነ እሱን የሚያውቁም ሰዎች ማግኘት ስላልቻልን እስካሁን። እናንተም ውድ ቤተሰቦቼ ደግሞ ሼር፣ ሰብስክራይብ እያደረጋችሁ ካሳንቺስ አካባቢ አክሊሉ የሚባል ሰው የምታውቁ ሰዎች ካላችሁ ብለን ነበረ። ያው እንግዲህ እውነቱን ለመናገር ኮሜንት ላይ አይዟችሁ ይገኛል እያላችሁ ነበረ። አሁንም ቢሆን ግን በጣም ድጋፋችሁ ያስፈልገናል። በእናንተ ድጋፍ ነው አክሊሉን ማግኘት የምንችለው። ፍሬም እንድትረጋጋ፣ ወደ ነገሮቿ እንድትመለስ፣ ወደ ስራም ወደ ቤተሰቦቿም እንድትመለስ የግድ አክሊሉን ማግኘት አለባት እና በእናንተ ቤተሰቦች እርዳታ ነው ይሄ ሁሉ ሊሆን የሚችለው እና እባካችሁ ሼር፣ ሰብስክራይብ አድርጉልን፣ ላይክ አድርጉልን። የእናንተ ድጋፍ ያስፈልገናል። ግን ምንድነው ገላንጉራ ላይ ያገኘነው አክሊሉ የሚባሉ ብዙ ልጆች አግኝተን ነበር። በነገራችን ላይ ቪዲዮን እንደዚህ መልቀቅ ስለማንችል ነው፣ እንዲቀረጹ የማይፈልጉ ብዙ ሰዎች ስላሉ ነውና፣ ግን በቃ እሱን አልነበረም ያገኘነው። እሱን የሚመስሉ ሰዎች ግን አግኝተናል። ብዙ አክሊሉ የሚባሉ ሰዎች አሉ እዛ። እዚህም ካሳንቺስ ደግሞ አክሊሉ እያልን ስንፈልግ ብዙ ሰዎች አግኝተን ነበር አክሊሉ የሚባሉና፣ እንግዲህ ራሱን አላገኘነውም። አሁን ደግሞ ባለፈው እንዳያችሁት እዛው ገላንጉራ ላይ አንድ ልጅ ጥቆማ ሰጥቶን ነበረ። ምንድነው እዚህ ካሳንቺስ እንደቀረ ነው የነገረን። እዚህ ብትሄዱ እዚህ ብትመጡ ታገኙታላችሁ፣ እኔም ደግሞ እረዳችኋለሁ፣ እተባበራችኋለሁ ብሎኝ ነበርና ያው እንግዲህ ዛሬ እኔ እዚህም የመጣሁት ለዛ ነው። በነገራችን ላይ ለፍሬ እኔ ምንም የነገርኳትም ነገር የለም። ምክንያቱም አንደኛ ከወንድሟ ጋር ያለችበት ሁኔታ በጣም ከባድ ነው። እዚህ እንዳለችው ብቻ አይደለም፣ በጣም እየተጨቃጨቁ ነው። በተደጋጋሚ ይደውላል። ቀን ማታ ነው የሚደውልላት ወደዛ ተመለሽ እያለ እና በቃ እዚህም መጥቼ እዚህም መጥቼ ካልሆነ መጥቼ ወስድሻለሁ እያለ ነውና እኛ ደግሞ ይሄ እንዲሆን አልፈለግንም። እኔ ከዚህ ፍሬ እንድትሄድ የፈለኩትኝ ቢያንስ አክሊሉን አግኝታ ያለበትን ሁኔታ አይታ በደንብ ተረጋግታ እንድትሄድ ነው እኔ ወደዛ የፈለኩት። እኔም ብቻ ሳይሆን ሁሉም ሰው ነው በቃ ይሄ እንዲሆን የፈለገው። ምክንያቱም ብትሄድም ምንም ትርጉም የለውም ለሷ። እዛ ሂዳ የተረጋጋ ኑሮም አይኖራትም። በቃ በተረጋጋ ሁኔታ ነገሮቿን ማድረግ ስለማስችል የግዴታ እዚህ የመጣችበትን አላማ አሳክታ እሱ ያለበት ሁኔታ ምንም ይሁን ምን አይታ ብትሄድ መልካም ነው። እና ባለፈው እንግዲህ የሆነውን ነገር ንገሪኝ ስትለኝ ልጁ ምንድን ያለች ንገሪኝ ስትለኝ እኔ አልነግርም ብያታለሁ። ምክንያቱም እውነት አይደለም ለሷ ይሄንን ነገር እንዲህ የሆነች ለመጣችሁ ቀርቶ ለኔ ራሱ ለመቀበል ከባድ ነበረ። እውነት በቃ እንዴት እንደምነግራት አላውቅም። ያን ቀን በጣም ተጋጭተን የተለያየ ነው። ለምንድነው ማትነግሪኝ ንገሪኝ ብላኝ በቃ አልነግርሽም ብላኝ የምር ብያት አኩርፋኝ ነው ወደ ቤት የገባችሁ። እንግዲህ እስካሁን አልተነጋገርንም፣ አላወራኋትም። ግን ደግሞ በቃ ማወቅ ከፈለግሽ እዚሁ ካሳንቺስ መጠሽ እነግርሻለሁ ብያታለሁ። ምክንያቱም እቤት ብነግራት አሁን ምንም ተረጋግታ የምትቆይበትም ነገር አይኖርምና ይሄን ነገር ደግሞ ማድረግ የምችለው አረጋግቼ እሷን ካለው ነገር አንጻር በደንብ ተረጋግታ እዚሁ ቢያንስ ልጁም ዛሬ ይጠቁመኛል ብዬ አስባለሁ። እደውልልሃለሁ ብዬው በቃ ችግር የለውም ደውይልኝ ያለበትን ቦታ እነግርሻለሁም ስላለኝ እዚህ መታ እሷ አብረን ቁጭ ብለን ከልጁም እንድትሰማው የፈለኩትኝ። እዚህም ደግሞ ዛሬ እንግዲህ ከፈጣሪ ጋር እንደምናገኘው አክሊሉን ተስፋ አረጋለሁ። ያው ልጁ በደንብ በቃ በእርግጠኝነት እሱ እንደሆነም ነው የነገረኝና መልኩንም ሁኔታውንም ስነግረው አዎ እሱ ነው ብሎኛል። እና እንዳልኳችሁ ነው ለፍሬ ላለመንገር እኔ በቃ እሷን ላለማግኘት በጣም ሞክሬያለሁ። በቃ በጣም አኩርፋኝ ተናዳብኝ ነው የተለያየ ነው ያን ቀንና እስካሁንም እያናገረችኝ አልነበረም።
ግን ዛሬ ያው ወደዚህ ነይና እነግርሻለሁ ብያታለሁ። ግን በቃ እኔ በጣም ከብዶኛል ይሄን ነገር ለመናገር። ምንስ ብዬ ነው ለዚች ልጅ ይሄን ነገር የምነግራት? እንዲህ ሰው ሀገር መታ ተንከራታ ከዛ ድረስ አገኘዋለሁ ብላ በጣም በሙሉ ተስፋ ነው የመጣችው። ያው አዲስ አበባ እሷ እንዲሰፊም አልመሰላትም እዚህ ስትመጣና እዚህ መጣ ያየችው ነገርና እስካሁንም እያየችው የነበረው ፈተናና እዛ ሁኔታ ያለቻት አዲስ አበባ እንደዚህ አልነበረም። እንዲም ሰፊ አልመሰለቻትም። ያው በቃ ቶሎ ፈልጌ ያገኘዋለሁ ካሳንቺስ መጥቼ ብላ ነው ያሰበችውና እዚህ መጣ ብዙ ነው የተፈተነችው። ምክንያቱም አንደኛ ለወንድሟ ፍቃር ነው የመጣችው። ብዙ ነገር እዚህ ደግሞ እንደምታውቁት ነው አዲስ አበባ ኑሮና እንዴት ብዬ እንደምነግራት ጨንቆኛል። አሁን እኔ አክሊሉ አይምሮ ታሟል ነው ምላት አብዷል እንዴ? እውነት ነው የምላችሁ እኔ ራሱ በጣም ደንግጫለሁ እኔ ልጁ ሲነግረኝ። አሁን ለሷ ይሄን ማስረዳበትን አቅም ነው ያጣሁት። በቃ ምን ብዬ እንደምነግራት እኔ ምንም አላቅም። እውነት እንግዲህ ከፈጣሪ ጋር እሷን መታ ይሄን ነገር ነግሬያት እሱን አግኝተን ደግሞ በምን እንዳበደ ብናቅ ጥሩ ነው። ምክንያቱም የሰው ልጅ በብዙ ነገር ያብዳል። ሲቀጥል ደግሞ ጸበል የሚሄድበትንም ሐኪም ቤት የሚሄድበትንም አማራጭ ካገኘን ከሁኔታው አንጻር ነው እንግዲህ ይሄን ማድረግ የምንችለው። በዚህ አጋጣሚ የዚህ ነገር እውቀቱ ያላችሁ ሰዎች እስኪ ሼር አድርጉን። እንደዚህ ነው ብላችሁ አስተያየት ብትሰጡን ደስ ይለናል። ምክንያቱም እሱን ማገዝ አለብን። ካሜራማን ያቋርጠኝ ነው ክሮቼ አቋርጠኝ ነው ምንድነው እብደት አትበዩ የአይምሮ እክል ነውና ብለውኛል። እሺ በጣም ይቅርታ አስተካክላለሁ። እውነት ነው የአይምሮ እክል ነው። ይሄ በምን አጋጣሚ እንደመጣ ባናውቅም ምክንያቱም እውነታቸውን ነው። ይሄ የሚስተካከል ነገር ነው። የአይምሮ ህመም ይስተካከላል። በጸበልም በሆስፒታልም በየእምነታችን ይስተካከላል ብለን እናስባለን። ዶክተሮችም ካላችሁ በዚህ አጋጣሚ አስተያየታችሁን ስጡን። ያው አንዳንድ ሰው ትሪት የሚያደርግ ሰው አጥቶ ይሆናል ይሄ ልጅ ብዙ ነገር ይሆን ነው ኑሮም ሊሆን ይችላል። ብቻ የሰው ልጅ በብዙ ነገር ሊያብድ ይችላል። ፍቅር ሊሆን ይችላል። እና እንግዲህ እስኪ እኛም ይሄን ነገር አውቀን ሰው አስፈልጎ ከሆነ ተጠግተን ትሪት ለማድረግ እንሞክራለን። ወደ ሕክምናም ለመውሰድ እንሞክራለን። ከዚህ ከለፋነው ነገር አይበልጥም። እስኪ ለማገዝ እንሞክራለን። ሌላውን እንግዲህ ይሄ መወሰድ የምንችለው ፍሬ መታ ብዙ ነገሩን አይታ ነው እንግዲህ እና ፈጣሪ እንዲረዳን ጸልዩልን። እና ደግሞ ምንድነው ትንሽ ግራ ያጋባኝ ነገር እኔ በእርግጥ አላውቅም፣ ምንም የነገረችኝም ነገር የለም ስለ ቤተሰቦቹ። ግን ይሄ ልጅ በዚህ ልክ አብዶ እንደዚህ ሲሆን ይቅርታ አይምሮ ታውኮ በዚህ ልክ እንደዚህ ሲሆን ምንድን ነው ቤተሰቦቹ ስለምን ዝም አሉ? እንዲህ ብቻውን ሆኖ ያው ልጁ የነገረኝ ነገር በስልክም በነገራችን በጣም እያወራሁት ነበረ። ከዚህ ከመምጣቴም በፊት ደውዬለት ነበረ። ምንድን ነው ቤተሰቦቹ የሉም ወይ ስለው እኔም የማውቀው ነገር የለም፣ ግን በቃ ብዙ ጊዜ እንደዚህ አይነት ቦታ ላይ ነው እየታየው ያለው ብሎኛልና በጣም ግራ አጋብቶኛል። ምንድን ነው ይህንን ነገር የፈጠረው? ያለምንም አጋዥ ነው ወይ? መቼስ እዚህ እስኪደርስ ድረስ ጸበል የሚወስድ ሐኪም ቤት የሚወስድ ትሪት የሚያደርግ ቤተሰብ የለም ወይ እያልኩ ለራሴ ጥያቄ ሆኖብኛልና እስኪ እንግዲህ የዚህን መልስ እንግዲህ አክሊሉን ስናገኘው ወይም ደግሞ በሱ ዙሪያ ያሉትን ሰዎች ስናገኝ ነው መልስ ማግኘት የምንችለው። ያው አንዳንዴ እኮ ቤተሰብም አንፈርድም ከአቅም በላይም ይሆናልና ሰው ላይ ከመፍረዳችን በፊት እስኪ ያለውን ነገር በደንብ እናጣራና ወደ እናንተ ይዘን እንመጣለን። አሁን እንግዲህ ፍሬ ትመጣለች እና እስኪ ከፍሬ ጋር ደግሞ ያለውን ነገር በደንብ እናውራና የምንወስነው ይሆናል ማለት ነው። ፍሬ እየደወለች ነው ወይ? ፍሬ ወይዬ፣ እንዴት ነሽ? እንዴት ነሽ? አለሁልሽ። ደህና ነሽ? አለሁ። አንቺ ምንድን ነው የማትነግሪኝ? ምን ሆነሽ ነው ግን? ይውል እነግርሻለሁ እኮ ፍሬ፣ እነግርሻለሁ እኮ ብዬሻለሁ አይደል? እና አሁን የት ነሽ? እሺ ንገረኛ አንዴ እኮ እነግርሻለሁ። አንቺ እኮ ለምንድን ነው መረጋጋት ያልቻልሽው? ተረጋጊ፣ እነግርሻለሁ፣ አወራሻለሁ አልኩሽ። ግን መጀመሪያ መረጋጋት አለብሽ። በቃ እንዴ ከተገኘም ንገረኝ በቃ። ወይ ምንድን ነው እንደዚህ መደባበቁ? ይኸውልሽ ፍሬ፣ እኔ አንቺን መደበቅ ፈልጌ አይደለም፣ ግን በቃ ይኸውልሽ ያለሽበት ሁኔታ ጥሩ አይደለም። አንቺ እኔ ጥሩ ነኝ ያለሁት ወይ እንዴት ነግረኝ ብቻ ነው የምፈልገው። እውነት እኮ ይኸውልሽ አሁን እኮ አንቺ ካለሽበት ሁኔታ አንጻር እሺ በቃ ስትመጪ አወራሻለሁ። ነይና ነይ፣ እዚህ ባወራሽ ይሻለኛል። እኔ አሁን በስልክ የምናወራው ነገር ስላልሆነ ነው። አሁን የት ነሽ? በቃ እሺ ካሳንቺስ ነኝ። ካሳንቺስ ያው ሲደክመን የምናርፍባት ቦታ። ኦኬ እሺ በቃ መጣሁ። እዛው አካባቢ ነኝ። አጋጣሚ ደረሽ? አዎ እዛው አካባቢ ነኝ። በቃ ነይ። እሺ እሺ መጣሁ። እሺ ዛሬ ግን ትነግሪኛለሽ ግዴታ። ነይ መጀመሪያ እንጣላለን። ማርያም የምሬን ነው እንጣላለን። እሺ ነይ በቃ ነይ፣ ችግር የለም። እሺ መጣሁ። እሺ
እሺ ነው ምንድነው ማድረግ ያለብኝ? እውነት በጣም ግራ ገብቶኛል። እኔ ምንድነው የማደርገው? እናንተ ንገሪያት ትላላችሁ እኮ። እኔ እኮ አሁን እሺ እንዴት ብዬ ልንገራት? እቺ ልጅ ታብዳለች። ታውቃለህ ባለፈው እንዴት እንደሆነች እዛ እንኳን ሄደን ባለማግኘታችን እንዴት አብዳ እንደገባች አይተሃል። ቢያንስ መዳን እንዲችል ልንረዳውን ሰዎች ወሳውት። እሺ እኔ አሁን እንዴት ልጅ አረጋግቼ የምነግራት? ይሄን ብቻ ንገረኝ። እንዴ ልረጋጋ በእናትህ። እኔ በጣም ከአቅሜ በላይ ነው አሁን፣ በጣም ከፍለጋው በላይ በቃ እኔ በጣም እኔ እኮ እንቅልፍ ተኝቼ አላውቅም። እየነገርኩህ ነበር ቅድም። በጣም ግራ ገብቶኛል በቃ። እሺ አሁን ንገረኝ ነው የምትለኝ? እሺ አንዴ ካሜራ አቋርጥልኝ በቃ ልረጋጋ ትንሽ። ውድ ቤተሰቦች እናንተ ብትሆኑ ምንድን ነው የምታደርጉት? ማለት በቃ በዚህ ልክ የምትወዱት ሰው በዚህ ልክ ፈልጋችሁ የመጣችሁትን ሰው አይምሮ ታሟል ማለት እኔ እውነት በጣም ነው የከበደኝ። በቃ ምን እንደምል ራሱ ግራ ገብቶኛል። ደሙ ስለማታውቋት ነው በቃ በጣም እንደዚህ ጭንቀትም እንትንም የማትችል ሰው ነች። እውነት ምንም ነገር የማትችል ሰው ነች። እኔ ባለፈው ቤት ገብታ በቃ ኢቭን አብረን እየሄድን ትቻት ሁላ ነው የወረድኩትኝ። በቃ ከዚህ በላይ አልችል ብዬ ማለት ነው። ደግሞ በቃ ትንሽ ቀሎኝ ነበር ቅድም። አሁን ግን በጣም ከባድ ነው። እየመጣሽ መሆኑን ሳቅን ያላቅም በቃ ነው እንደዚህ የምትደብቂኝ ምንድን ነው? ኧረ በእናትሽ ንገረኝ እንዴ! ምን ሆነሽ ነው አንቺ? ጠዋት ምን ተባብለናል? ተሬ ተረጋጊ። ለምንድን ነው አየሻ? እንዲህ መረጋጋት ስለማች እኮ ነው አንቺን ማውራት ያልቻልኩት። ውድ ቤተሰቦች ስልክንም እያነሳሽ አይደለሽም። ጠዋት ስደውልልሽም የለሽም እንዴ? ጠዋት ቤት አሁን ራሱ ቤት ገብቼ ነበርኩ የለሽም ቤት እንዴ? ምን ሆነሽ ነው? በቃ ቻናል የምጨርሰው ነገር ነበረ። ያው መጣሁኝ። አሁን እኮ እሺ እንዲህ ምን የሚያደርግ ነገር የለም። ተረጋጊ አንቺ። እንዴ ምን ተረጋግሽ አይደለም ያን ቀን እንዴት ብለሽ እንደገባሽ ታውቂያለሽ? ይዋቃለሁ በቃ ግን እንድትነግሪኝ እፈልጋለሁ እኮ ነግሬሻለሁ። እኔ መቻል ነግርሽም ማለት ነው እንዴ? እንደውም አጥፋው እስኪ። ከእነሱ ጋር ስራ እየሰራ ነው። ምንም የሚጠፋበት ነው የማጣራው ነገር ስላለ ነው እነሱን እኔ ቀድሜ የመጣሁትኝ ሲጀመር። እኔ ምንም ማጣራት ምናምን አብረን አንጣራም እንዴ? ለምንድን ነው ብቻሽን የምታጣሪ? እሺ ፍሬ እነግርሻለሁ የሆነውን ነገር በቃ ምንድን ነው ካሜራ ምናምን እኔ እኮ እንዴ ብን እኮ አላስወራ እንኳን አልሽኝ እኮ ያጠፋዋል። ተረጋጊ። ይኸውልሽ ስሚኝ፣ ቆይ መጀመሪያ ግን ይሄን ነገር ላንቺ ለመንገር አንቺ መረጋጋት አለብሽ እኮ። እኔ ተረጋግቻለሁ ሂዊ፣ በቃ ንገረኝ። እኔ እንድትነግረኝ ብቻ ነው የምፈልገው። ከዛ ደግሞ የምነግርሽን ነገር በቃ በተረጋጋ ስሜት እንድትቀበይ ይፈልጋሉ። ያው አሁን ተረጋግቻለሁ፣ ንገረኝ፣ ችግር የለውም በቃ ምንም። እንግዲህ ውድ ቤተሰቦቼ እሺ እኔ ልናገራ፣ ይቅርታ አረበሽኩ መሰለኝ በጣም። ጠዋት ተነጋግረን ስለነበር ነው እንጂ ሌላ አይደለም። ጠዋት ነግሬት አሁን እንደዚህ መሆኑን እንጃ ገረመኝ በቃ በቃ ወይ ጠቅልላ አትነግረኝ ወይ እኔ እንጃ። ሞቶ ከሆነም ንገረኝ። ምንድን ነው? ኧረ ፍሬ በስመ አብ በይ እንዴ! ለምን እኔ እንዴ መሞት ምናምን አይደለም። ያው እኔ ጠዋት የመጣሁበትን ጉዳይ ነገርኩሽኝ። በቃ እዚህ አንዳንድ የምጨርሳቸው ጉዳዮች አሉ። ከእነሱ ጋር የማጣራውም ነገር ስለነበረ ነው ጥዬሽ የመጣሁት። እኔ ደግሞ አየሻ ስንገላታ ነው የዋልኩት ሙሉ ቀን አንቺን ፍለጋ። ስልክሽን አታነሽም። ምን ላድርግሽ እንዴ? እኔ እኮ አዲስ አበባ የመጣሁት እሱን ፍለጋ እነሱን ፍለጋ ነው እንጂ ሌላ እኮ ምንም የለኝም። ይሄን ታውቂያለሽ። እና አሁን የሆነውን ነገር ንገሪኝ። ሰውየው የነገረሽን ነገር ንገሪኝ። አውቃለሁ ማለት በቃ ከጠዋት ጀምሮ እንዳላገኘሽኝ ስልኬን ዘግቼብሽ እንደጠፋው ተቀጣጥረንም እንደነበር አውቃለሁ። ግን በቃ የምጨርሰው ነገር ስላለ ነው ፍሬ። እኔ በጣም እያስጨነቅሽኝ ነው። እና ንገሪኝ። እያስጨነቅኝ ራሱ በጣም እያስጨነቅሽኝ ነው። በቃ ከአቅሜ በላይ የሆነ ነው ማስጨነቅሽ እኮ። ማስጨነቅስ እንድትነግሪኝ ነው እንጂ ሌላ እኮ አይደለም። እስኪ አስቢ በራስሽን። እስኪ ተመልካች የሚያስብበት እስኪ እንዴ እንደዚህ በጣም ተጨንቄ እያየሽኝ እንዴ ስልክ ዘግተሽ ምናምን ስትጠፊ እኔ ምን ላድርግ? ተጨንቄ ያለሁ እኮ ይዊ። ይኸውልሽ ፍሬ እኔ ጭንቀቴ ስለማይገባኝ አይደለም። ሳልረዳሽ ቀርቼም ጭንቀቴ ሳይገባኝም ቀርቶም አይደለም። ግን በቃ እኔም ግራ ገባኝ። በቃ ተረጅኝ። እኔም በቃ ተጨነቅኩኝ። እኔም ከአንቺ የበለጠ ተጨንቄያለሁ። በቃ ምን ላድርግሽ? እኔ ንገሪኝ እስኪ። እንዴት አድርጌ ልንገርሽ? እንዴ ምን ሆነ? ምንድነው ያን ያህል የካበድሽው ነገር ምንድነው? ሞታል? አረ በጭራሽ ምን ሆነሽ ነው አንቺ? እንዴ የምን ሞት ነው የምታወሪው? እና ምን ልበልሽ? የሚደበቅ ነገር እኮ እሱ ነው። አግብተው ከሆነ ችግር የለውም። እኔ የእሱን ደስታ እንደውም ያስደስተኛል እንጂ አይከፋኝም። የእሱን ደስታ ማየት ፈልጋለሁ እኮ። ግን ደግሞ እኔ እንጃ እኔን ትቶ የሚያገባ አይመስለኝም።
ይኸውልሽ ፍሬ እኔ ስልኬን የሚያጠፋሁትኝ ጠዋትም ጀምሮ የወጣሁትኝ አንቺ እንድትጨናነቂ አንቺ እንደዚህ እንድትሆኝ እኔም ፍለጋ እንድትሆኝም አይደለም። እኔም እንዲህ እንደሆን አልፈልግም። ግን ቢያንስ እሺ አሁን ወደ ዋናው ነገራችን ከመግባታችን በፊት አንዳንድ ጥያቄ እንድትመልሽልኝ ይፈልጋለሁ። እሺ ጠይቅኝ። ምንድን ነው? መልስልሻለሁ። በጣም የሚያናድደው ወይም የሚያሳዝነው ነገር ምንድን ነበር? አክሊሉን አብራችሁ እያላችሁ መቼም የሚያስደስተውንም የሚያሳዝነውንም ብዙ ነገር ታውቂያለሽ ብዬ አስባለሁ። ምን ነበር በዛ ልክ የሚያሳዝነው ነገር? የሚያስደስተው የሆነ ኳስ ምናምን ነግሬሻለሁ ባለፈው። ያን ቀን ብለሽኛል። የሚያሳዝነው ደግሞ ሰው አይደለ በብዙ ነገር ያዝናል እኮ። ወይኔ ሲያዝን ደግሞ ብስጭት ነው የሚለው። በጣም ተናዳጅ ነው፣ በጣም ከምታስቢው በላይ ማለት። እሺ አሁን እዛ ስትሆኚ በተደጋጋሚ የሚደውልለት ሰው ማን ነበረ? ይሄ በጣም በቃ ማለት ቅርብ የሚለው ሰው ማን ነበር? እናቱ ትደውልለት ነበር። ሌላ እኔ አላውቅም፣ ስለ ቤት ሰው ምናምን አላውቅም። እናቱ ጋር ግን በጣም ጥብቅ እንትን እንዳላቸው አውቃለሁ። እዚህ ጓደኞች ምናምን እንደነበሩ ተጠቂም እዚህ የነበሩት ቅርብ ሰዎች ለሱ እህቶች ወንድሞች የሉትም? እኔ አላውቅም ውዴ። እኔ የማውቀው አብይን ጓደኛው እንደሆነ እዛ እና እናቱም ተደጋጋሚ ሲደውል ነበር። ሌላ ሰው አላውቅም። እኔ ምንም የማውቀው የለም ስለሱ። እሺ ውድ ቤተሰቦቻችን ያ እንግዲህ ከፍሬ ጋር ስላለው ነገር ስለ አክሊሉ እያወራን ነው። ያን ቀን እንደውም ብታዩ ኳስ ሜዳ ስንሄድ ያው ትዝታዋ ተቀስቅሶባት ነበረ አይደል ፍሬ? ትዝታሽ ተቀስቅሶ ነበር። ሲጫወት እኮ ብታየው ምናምን እያልሽ ነበረ። በጣም ጎበዝ ነው፣ በጣም ጎበዝ ነው። እንደውም እኮ አንዳንድ አጋጣሚዎች ውስጥ እየነገርሽኝ ነበረ እናንተ ጋር ሲጫወት የገጠመውን ነገር ከጓደኞች ጋር የሚያደርገውን ነገር። ሲጫወት ሳይሆን ኳስ ሲያዩ እኮ ነው። የአንዱ ደጋፊ ተጣልተው ተንክተውት ምናምን የዛን ጊዜ ከባድ ጊዜ ነበር። ሲጫወትም ጎበዝ ነው ብለሽኛል የሆነ ጊዜ እኮ ምናምን። እና እኔ የምልሽ ግን አሁን በጣም ሲናደድ ይሄ ራሱን መቆጣጠር የማይችል አይነት ሰው ነው ወይስ በቃ ራሱን ተቆጣጠረው እንደዚህ? እንዴት ነው? አንዳንዴ የሰው ልጅ አለዋ ሲናደድ በቃ አንዳንድ ሰው በጣም ራሱን መቆጣጠር አይችልም። ሲናደድ የሚጣላ አይነት ሰው ነው ምናምን። እንዴት ነው ሲጣላ ከሰው ጋር? በስማም ራሱን አይቆጣጠርም። የሆነ ሰው ያስቀይማል፣ በጣም ሰው ያስቀይማል። ባይዘው አይደለም እና ሌላ ሰው እኔ ራሱ ያስቀይመኝ ነበር በዛን ሰዓት። እና ማለት አሁን ለምሳሌ ሰዎች ሲያስቀይም የሰዎቹ ምላስ ምን አይነት ነበረ? እንዴ መምታት ሁላ ይፈልጋሉ። የሆነ ቀን መተውታል፣ ነግሬሻለሁ፣ ፈንክተውታል። ሆስፒታል እናቴ ስትንከባከቡ ምናምን ቆይታለች ብዙ ጊዜ በተደጋጋሚ። ግን እንዴት ነው ይሄ ከሰው ጋር የሚጣላ ምናምን አይነት ሰው ነው? እንዴት ነው ባህሪው? ምን አይነት ባህሪ ነው ያለው? ኧረ ተደጋጋሚ የሚጣላ አይነት ሰው ግን አይደለም። ግን ደግሞ ሲጣላ የሆነ በጣም ነው በቃ የሆነ ስሜት መቆጣጠር አይችልም እንጂ እንደዚህ በጣም ጥሩ ጸባይ እኮ ነው ያለው። ከሰዎች ጋር ይግባባል ምናምን። በደንብ ስልሽ ከሰዎች ጋር ይግባባል። ይሄ ተነጋግሮ ነገሮችን መፍታት የሚችል አይነት ሰው ነው። እንዴት ነው? አዎ ሂዊ ግን ምንድነው ጥያቄ ያበዛሽብኝ ዛሬ? በእናትሽ ንገሪኝ። ፍሬ ደግሞ እስቲ እኮ ጥያቄዎችን መልሽልኝ መጀመሪያ። እያወራሁሽኝ እኮ ነው። በቃ ስሜት መቆጣጠር አይችልም እሱ በቃ እኮ ስልሽ ያው በቃ እስከሚያብድ አይነት ደረጃ የሚያደርስ እንዴት ነው የሚናደደው? አንቺ ምን ሆነሽ ነው እንዴ? ሰው እስከሚያብድ ድረስ ይናደዳል እንዴ? ስሜት ላይ ረዳና እንዴ ግን ቶሎ ነው የሚተው። ምን እንደዚህ አይነት ሰው ሲናደደው ማንም ሰው እኮ ነው ስሜታዊ የተባለ አይደለ? እኔ እኮ ያው አባባሌ ምንድነው እንዴ በጣም ሰው በጣም ይናደዳል እኮ አይደል? ኦቨር ነው። አንቺ ተብጂ ደርሰሽ አልነበር እንዴ? አሁን ራሱ ስመጪ እኮ ልታንቂ ነው የቀረሽ። የኔ እኮ ንዴት አይደለም ጭንቀት እኮ ነው እኮ እንዴ። ከጭንቀትሽ አንፃር እኮ በቃ ኦልሬዲ ከማበድ ደግሞ የተናደስ ነገር ነው እሱ። ያን ቀን እንዴት እንደሆንሽ እንኳን አላየሽም እንዴ? ከመኪና ስትወርጂ እኮ በቃ ሌላ ሆነሽ ነበር እንዴ። በጣም እንጂ ሰው ከማበድ ሊናደድ ይችላል እኮ ነው። እየነገርሽኝ እኮ አይደለም ይሄ እንዴ እኮ ምን ላድርግ ታዲያ? አሁን እኮ አለማውራትም ምናምን እኮ አይደለም። የኔ ግን የሱ ግን እንደኔ አይደለም። ኦኬ በመጠኑ ነው የሚናደደው። አይ አይደለም ከኔ የባሰ ነው እንጂ የሚናደደው። ሲናደድ እንዴ ነው ይሄ ከባድ ነው። አሁን ሰውየው ምን እንዳለሽ ንገሪኝ በእናትሽ። እኔም እንድትነግረኝ ብቻ ነው የምፈልገው። ይሄ እሺ ሰውየው እደውላለሁ ነው ያለው። እሺ የት ነው ያለው? ማለት አሁን ላይ ነው ተናግረው እኛም መደወል እንችላለን ለሱ አይደል? እንደ ካሜራማን ስልኩን ተቀብለና ነበር ያን ቀን እኮ። በምን ኬዝ ነው የምትደውይለት? ምንድን ነው ያለሽ? ሰውየው እኮ አልነገርሽኝም። ይኸውልሽ አሁን ምንም እርግጠኛ ሆንኩበት ነገር የለም። አልዋሽሽም ማለት እኔ አሁን ይሄን ነገር ላንቺ ላለመንገር ብዬ ነበረ ብዙ ነገር ቀድሜሽም የመጣሁት ነገሮችንም ለማጣራት የመጣሁት ዝም ብዬ ከመሬት ተነስቼ እሱ ባለኝ መንገድ
ከምነግርሽ ብዬ ነበረ። ያው አሁንም ምንም ነገር ላይ እርግጠኛ ሆኜ አይደለም የምነግርሽ። ይሄንን ነገር ስነግርሽ ያው በቃ እንግዲህ እንዳልኩሽ ነው። ቀደም ምንድን ነው የምልሽ በእግዚአብሔር። ኧረ ይሄው ንገሪኝ በእናትሽ። ኧረ ይሄኔ ንገራት በእናትሽ። ወይ ንገሩኝ ሁለታችሁ። ምንድን ነው? አንተም ታውቃለህ። ይኸውልሽ ፍሬ በቃ እኔ ምንድን ነው የምልሽ? እሺ እኔ በቃ ይኸውልሽ የምልሽ ነገር እኮ ግራ ስለገባኝ ነው አሁን። ኧረ ይሄው ንገሪኝ። አስጨነቅሽኝ እኮ በጣም። ምንድን ነው አግብተዋል እንዴ? አይ እንደሱ አይደለም። እና ምንድን ነው? ለለምንሽ እንደ እግርሽን ልውደቅ በእናትሽ ነገር እግዚአብሔር እንደ ያምሻል። አንቺ ምን ሆነሽ ነው የምትወርቂው እንዴ? ስማ በቃ ንገሪኝ። ይሄ እኮ እነግርሻለሁ። እሺ ያለኝ እኮ እነግርሻለሁ አልኩሽኝ እኮ በቃ። የሰውየው ስልክ አለሽ? አዎ አለኝ እኮ በቃ ደውይለት። እንደውም ከሱ እንዴ የት ነው የምንደውለው? እኔ ራሴ እነግርሻለሁ አልኩሽኝ እኮ ንገሪኝ። እንደው ልዩነቱ እኔ ብነግርሽ እሱ ቢነግርሽ ዋናው መስማት ነው የምትፈልጊው? አንቺም አልነግርም አልሽ እኮ። እነግርሻለሁ አልኩሽኝ እኮ። እንደውም ዛሬ ካልነገርሽኝ ካሁን በኋላ ቪዲዮ ምናምን የሚባል ነገር የለም። እንዴ ፍሬ ተረጋጊ እንጂ ምን ሆነሽ ነው? በቃ ተረጋጊ አትበይኝ። 10 ተረጋጊ አትበይኝ። እና እሺ ምን ልበልሽ? ቆይ እሺ እኔ ምን ላድርግ እኮ እነግርሻለሁ እኮ አልኩሽኝ። በቃ ደውይለት። እንደው ምንድን ነው ሰውዬው የምደውልለት? ከሰውዬው ምን የተለየ ነገር እኮ አሰሚኝ። ከኔ የተለየ ነገር አሰሚኝ ነው እንዴ? እምቢ አልሽኝ እኮ በቃ። ወይ ንገሪኝ። እነግርሻለሁ አልኩሽ። እንዴ ምንድን ነው የምታወሪው? አስሬ ሙታል የምትይው አንቺ እንዴ? ሰውዬው በህይወት ያለው ሰውዬ እንደዚህ የምታረጊው ያን ነገር እያልሽኝ ምን ላድርግ እኮ እነግርሻለሁ። በቃ አንቺም እኮ ምንም ልትረጋጊልኝ አልቻልሽም። በቃ ያው ተረጋጋው እኮ ስንቴ ተረጋጋው ልበልሽ? አትረጋጊ አትበኛ። አስሬ ንገሪኝ በቃ። ይኸውልሽ ፍሬ በቃ እኔ ከአቅሜ በላይ ነው አሁን ማለት። እኔ ከዚህ በላይ አንቺን ማስጨነቅ አልፈልግም። ከዚህ በላይ ብናወራ ምንም በቃ ለቤተሰቦቻችን ወሬው ማርዘም ነው የሚሆንብኝና እሺ ንገሪኝ። ቤተሰቦቼ በቃ እኔ ማለት ከአቅሜ በላይ ነው። ምንም ላደርግ አልችልም ከዚህ በላይ። ይኸውልሽ ፍሬ ይሄ በቃ ንግግር እኮ በጣም እያረዘምሽው ነው። ለአንድ ነገር አይደለም እንደዚህ ብለሽ አትነግሪኝም እንዴ? የለም አለ እና ካለ ምንድን ነው? የት ነው ያለው? እዚሁ እኮ እዚሁ። የት? ምንድን ነው የሆነው? ንገሪኝ በእናትሽ። በቃ ፍሬ ይኸውልሽ አክሊሉ ትንሽ የአእምሮ እክል ገጥሞታል። አእምሮውን ሳይታመም አይቀር። የአእምሮ ማለት አልገባኝም። በቃ ፍሬ እኔም አላየሁትም በአካል ሂጄ ያው እንዳልኩሽ እኔ ስለማላውቀው እኔ ብቻዬን እንጂ ምንም ትርጉም የለውም። ግን በቃ አእምሮ ህመምተኛ ሳይሆን አይቀርም አክሊሉ። ሰውየው ያለኝ እንደዛ ነው። ልጁ ያን ቀን የነገረኝ ይሄንን ነው። ይኸውልሽ ፍሬ እባክሽ ይኸውልሽ አሁንም ምንም እርግጠኛ የሆንበት ነገር የለም። እኔም አላየሁትኝም። በቃ ከሆነው ነገር አንጻር ነው አንቺ እየነገርኩሽ ያለሁት። ኧረ ይሄ አይሆንም እንዴ! አክሊሉ እኮ የተረጋጋ ሰው ነው። እንዴት የስራ ሰው ነው እንዴት? ኧረ ሊሆን አይችልም። ይሄ ሊሆን አይችልም። ይኸውልሽ ፍሬ ተረጋጊ። አይ ተይ ይሄ ሊሆን አይችልም። አሁን የት ነው ያለው? እነግርሻለሁ ግን በቃ ተረጋጊ አሁን ቢያንስ። ይኸውልሽ ፍሬ እባክሽ ተረጋጊ። እኔ እኮ እንደዚህ እንዳትሆኝ ነው እኮ መጀመሪያ የሚልሽ። ይሄን ስለፈራሁኝ ነው ጠዋትም ጥዬሽ የመጣሁት። ፍሬ እባክሽን እንዴ! ኧረ በእግዚአብሔር እንዴ! እኔ በጣም እያስጨነቅሽኝ እኮ ነው። ቆይ ባልነግርሽ ይሻል ነበር። ሄብቴን በቃ እኔ ልሂድ። የት ነው የምትሄጂው? ቆይ እንዴ ምንድን ነው የምታረጊው? የት ነው የምትሄጂው? እሺ የት ነው የምትሄጂው? ያለበት ቦታ የት ነው ያለው? እንዴ ዝም ብለሽ ነው የምትሄጂው? ሂው በቃ ውሰጂኝ እኮ እሺ ወስድሻለሁ። ተረጋጊ ሂው በቃ ነኝ እንሂድ። እዚህ ይኸውልሽ ፍሬ ተረጋጊ እባክሽን። ኧረ ሂው በእናትሽ እሺ ተረጋጊ ነው በእናትሽ ፍሬ እባክሽን። የምልሽ ነገር ስሚ። ቁጭ በይ እስኪ። እሺ ቁጭ በይ ቢያንስ ተረጋጊ። መንገር አልነበረብኝም። ቆይ እሺ ባልነግርሽ ይሻል ነበር። ሂው በእናትሽ እንሂድ በቃ። እኮ የት ነው የምንሄደው? እሱ ያለበት ቦታ ገና እኮ የት እንዳለ እንኳን አልታወቅም። ዝም ብለን ነው የምንሄደው። ግን ቢያንስ አንቺ ለመረጋጋት ሞክሪ። አሁንም ምንም እየተረጋጋሽ አይደለም። እኔ እንደዚህ እንዳትሆኚ ነበር መጀመሪያ የማነገርኩሽ። ዝም ማለት ነበረብኝ። ቆይ ባልነግርሽ ይሻላል። ሂው በእናትሽ እንሄዳለን። ግን መጀመሪያ ተረጋጊ። አንቺ እኮ ደህና አይደለሽም። አሁን ብትነሽም ያዞርሻል። ፍሬውልሽ እንደሚያዞርሽ ታውቂያለሽ አይደል? እባክሽ ተረጋጊና ቁጭ በይና በቃ እንሄዳለን አልኩሽ እኮ። ፍሬ እባክሽ ቁጭ በይ። እንሂድ በቃ እንሄዳለን። እባክሽን ቁጭ በይ። እሺ በይኝ በቃ። እንዲህ ከሆነ ልጅ ምንም ነገር ልናደርግ አልችልም ከዚህ በላይ። ፍሬ አንቺ ቁጭ በይ።
ወይኔ ጉዴ ፈላ አንቺ በጉንጮቼ ወለል ሲፈስ የሚታየው እባክህ አስረዳኝ ዝናብ ነው እንባ ነው በየመንገዱ ላይ በጋራው በወንዙ የሰማዩ ዝናብ ይዘንባል በብዙ ለተመለከተው ይገርማል ይደንቃል ከዓይኖቼ የሚፈሰው መቼ አባርቶ ያውቃል ከአንጀቴ ከሆነ እንባ የሚፈሰው ምክንያቱ አንተው ነህ አላውቅም ሌላ ሰው እኔ ወድሃለሁ ፍቅሬ አስብሃለሁ ሕይወቴን በሙሉ ያንተ ይሁን ብያለሁ ሕይወቴን በሙሉ ያንተ ይሁን ብያለሁ እኔ ወድሃለሁ ፍቅሬ አስብሃለሁ ሕይወቴን በሙሉ እውነት በጣም ነው የምናመሰግነው። ማለት ብዙ ሰው ነው የደነገጠው። ብዙ ሰው እያየን ነበር፣ እያየው ነው እና ብዙ ሰው ነው የደነገጠው የነበረው። ግን አንተ በቃ እውነት ደርሰህልናል። አንተ ባታግዘኝ ኑሮ እዚህ ጋር በጣም ነበረ በቃ የማደርገው ነገር ሁላ ጠፍቶኝ ነበር። እንዳየኸኝ ሂጅ እንኳን ማምጣት አቅቶኝ ነበረ። አንተ ያገዝከንና እውነት በጣም ነው የማመሰግነው። ችግር የለም፣ እናመሰግናለን። ባለፈው ማዚች ጋር አይቻችኋለሁ። ግን አሁን ምን አግዛችሁ ገንዘብ ምናምን ትፈልጋላችሁ? ኧረ ጭራሽ በእውነት ገንዘብ አለን። ያው እሷ በጣም ደክሟለች ሳይ። ያው እንግዲህ እዚህ በተደጋጋሚ አንድ አክሊሉ የሚባል ጓደኛ ነበራት ወይም ፍቅረኛዋ ነበርና ትግራይ ክልል እዛ አብረው ነበር ዩኒቨርሲቲ ሂዶ ግን ያው እዚህ ካሳንቺስ አካባቢ እንደሆነ ነግሯት ነበር ወደዚህ የመጣውና ከ4 ዓመት በኋላ እሱን ፍለጋ መጣ ወደዚህ። እሱን እየፈለግን ነበረ እና ያው እዚህ ትንሽ የአይምሮ እክል ገጥሞታል ተብለን እሱን ስነግራት ነው እንግዲህ ደንግጣ እንዳየሃት የሆነችው። በጣም ደንግጣ ነበር። የሚገርም ለመናገር እኔ በቃ ሌላ እንትን ሆኖብኝ ነበረ። አየኸን እንግዲህ ረጅም ሰዓት ሆኖናል እዚህ ስንጨቃጨቅም እያየህ ነበር። እዚህ አካባቢ ከነበርክ መጀመሪያ ለመንገር በጣም ከብዶኝ ይኸውልህ በጣም ተጨናንቄ ብዙ አውጥቼ ብዙ አውርጄ ነው እንግዲህ ይሄን ነገር የሆነ። ያው እንግዲህ እንዳየኸው ደግሞ እሱንም ብነግራት የተፈጠረውን ነገር አይተሃል አንተም። በጣም ከባድ ነበርና እውነት ነው የምልህ እኔ እንደዚህ ነገር ገጥሞኝ አያውቅም። አብሮ ይዘህ የመጣውን ሰው ያንተ የሆነውን ሰው እንደዚህ ሆኖ ማየት በጣም ነው የሚያስደነግጠው። እኔ ሞተሽ ነው የመሰለኝ። በቃ በጣም ደንግጫለሁ። አንተ ግን አሁንም በድጋሚ በእኔም በፍሬም በቤተሰቦቼም ስም በጣም አመሰግናለሁ። እግዚአብሔር አክብረልኝ። ችግር የለም። እኔማ ባለው አቅም እሞክራለሁ። እስኪ አክሊሉ ነው ስሙ አይደለም? አክሊሉ። አዎ በቃ እሱ እንግዲህ እፈልጋለሁ። ፎቶ ቢኖር ጥሩ ነበረ። ግን ፎቶ አለ? ፎቶ የለንም እንጂ እኮ ፎቶማ ቢኖረን በሶሻል ሚዲያም በምንም እናፋልገው ነበር። ግን ምንድነው አሁን ችግር የሆነብን? ፎቶ የለንም። ፎቶ ቢኖረን ቤተሰቦቼም እርግጠኛ ነኝ ቶሎ ነበረ የሚረዱንም የሚያግዙንም ያው ሼር ሰብስክራይብ እያደረጉልና ኮሜንት ላይ ይዟችሁ እያሉ ነው እነሱ። ግን ደግሞ ፎቶ ስለሌለን ዝም ብለን ያለበት አካባቢ የተባለው ቦታ በተን እየፈለግን ነው ያለነው። በአንዳንድ ሰዎች ጥቆማ ደግሞ እዚህ አካባቢ ተገኝተናል ዛሬና እዚህ አካባቢ ይገኛል። ትንሽ ደግሞ የአእምሮ እክል ገጥሞታል ብሎን ነበር አንድ ልጅ። ያው እዚህ አካባቢ የፈረሰባቸው ሰዎች ወደ ገላንጉራን የተመሩትና እዛ ሂደን ነበር ባለፈው። ከዛ ነው ወደዚህ ድጋሚ መለሱንና እንግዲህ እዚህ አካባቢ ፈልገው ብለን የመጣ ነው። ያው እንግዲህ ልናገኘው አልቻልንም እስካሁን። እስቲ የደወለልን ልጅ ደግሞ አግኝተን ድጋሚ ደውዬ በሚቀጥለው ቪዲዮ ተመልሰን እንመጣለን። ያው ዛሬ እንደምታየው አየሩም መሽቷል፣ እየመሸ ነው። ወደ ቤት መመለስ አለብን። ያው ከዚህ በኋላም ደግሞ ብንፈልገው የማይሆን ሰዓት ሆነብንና በሚቀጥለው ደግሞ እስኪ ቪዲዮ እንፈልገው እንመለሳለን። አንተ ግን እናመሰግናለን። እሺ ችግር የለም። እኔም ሰፈር እዚህ ነው። በቃ እፈልጋለሁ። ችግር የለም። እሺ እናመሰግናለን። እሺ አመሰግናለሁ። እንግዲህ ስላቆየን ይቅርታ። ችግር የለም። እናቴ በርቺ። በቃ ችግር የለም።